ሰላም ክርስቶስ ከኔም ከናንተ ጋር ይሁን። ውድና የተከበራችሁ የቤተ ጽጌ ሚዲያ ቻናል ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? በያላችሁበት ሰላማችሁ ይብዛልኝ እያልኩኝ ዛሬ ደግሞ የአብይ ጾም አራተኛ ሳምንት የሆነውን መጸጉዕን ይዤላችሁ መጥቻለሁ። ቪዲዮ ላይክ እያደረጋችሁ እንድትጀምሩ በትህትና እየጠየኩኝ ወደ ቪዲዮአችን እንግባ። በአብይ ጾም ሁዳዴ ውስጥ የሚገኘው አራተኛው ሳምንት መጸጉዕ ይባላል። ይህ ሳምንት ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተ ሳይዳ ኩሬ አጠገብ ለ38 ዓመታት በአልጋ ላይ ተኝቶ የነበረውን የሽባ ወይንም የአልጋ ቁራኛ የፈወሰበት ታላቅ ታምር የምናስብበት ነው። አራተኛው ሳምንት መጸጉዕ የሚል ስያሜ የተሰጠው ሲሆን ትርጉሙም በሽታ የታመመ ወይንም ሕመምተኛ ማለት ነው። በዚህ ሳምንት በቤተ ክርስቲያን አምላካችን የሰውን ልጅ ከስጋ ከነፍስ ደዌ እንደሚፈውስ ለሰው ልጆች ያለውን ርኅራኄ ቸርነት የምታስተምርበት ወቅት ነው። መጽሐፍ ቅዱሳዊ ማስረጃ ስናይ በዮሐንስ ወንጌል ላይ ከምዕራፍ 5 ጀምሮ እስከ ምዕራፍ 15 ድረስ ከምዕራፍ 1 ጀምሮ እስከ ምዕራፍ 15 ድረስ አንብቡት። የዚህ ሳምንት ዋና ታሪክ የሚገኘው በዮሐንስ ወንጌል ምዕራፍ 5 ላይ ነው። ታሪኩ እንዲህ ይላል። ቦታው በኢየሩሳሌም በበግ በር አጠገብ በዕብራይስጥ ቤተ ሳይዳ የምትባል 5 መመላለሻዎች ያሉባት ጉሬ ነበረች። ሁኔታው በዚህ መመላለሻዎች ውስጥም የውሃው መናወጥ የሚጠባበቁ ብዙ ዕውራኖች፣ አንካሶችና ሽባዎች ይገኙበት ነበር። የእግዚአብሔር መልአክ በየጊዜው ወደ ኩሬው ወርዶ ውሃውን ያናውጠው ነበር። ውሃው ከተናወጠ በኋላ ቀድሞ የገባ ከማንኛውም ደዌ ይፈወስ ነበር። ሕመምተኛው በዚያ ለ38 ዓመታት ታሞ የነበረ አንድ ሰው ነበር። የጌታችን ቸርነት ፈውስ። ጌታችን ኢየሱስ ክርስቶስ ይህንን ሰው ተኝቶ ባየውና ለረጅም ዘመን እንደታመመ ባወቀ ጊዜ እንዲህ ሲል ጠየቀው፣ ልትድን ትወዳለህን? ቁጥር 6 ላይ ታገኙታላችሁ። ሕመምተኛው መልሶ ጌታ ሆይ፣ ውሃው በተናወጠ ጊዜ በኩሬው ውስጥ የሚያኖረኝ ሰው የለኝም። እኔም ስመጣ ሳለሁ ሌላ ቀድሞኝ ይወርዳል አለው። ጌታችንም እንዲህ አለው፣ ተነስና አልጋህን ተሸክመ ሂድ። ቁጥር 8 ላይ ታገኙታላችሁ። በዚያም ጊዜ ሰውየው ዳነ፣ አልጋውንም ተሸክሞ ሄደ። መንፈሳዊ ትምህርቶችን ስናይ ደግሞ የሰው እገዛ ማጣት መጸጉዕ የሚያኖረኝ ሰው የለኝም ማለቱ የሰው ልጅ ያለ እግዚአብሔር ረዳት እንደሌለው ያሳያል። ዓለም በኃጢአት ሽባ ሆና በነበረችበት ጊዜ ጌታ ሰው ሆኖ መጥቶ አዳናትና። የእግዚአብሔር ሉዓላዊነት ጌታ ሰውን ለመፈወስ ውሃ መናወጥን ወይንም ሌላ ሰው አያስፈልገውም፣ በቃሉም ብቻ ተነስ በማለት ታምር ይሰራል። ከስጋ ደዌ ወደ ነፍስ ጤንነት። ጌታ በኋላ ላይ ሰውየውን በመቅደስ አግኝቶት እነሆ ድነሃል፣ ከዚህም የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ አለው። ቁጥር 14 ላይ ታገኙታላችሁ። ይህ የሚያሳየው የሰው ልጅ ከስጋ ፈውስ በላይ የነፍስ ንጽሕና እንደሚያስፈልገው ነው። የዛሬ ቪዲዮአችን ስናጠቃልል ይህ ሳምንት እኛም እንደ መጸጉዕ በኃጢአት ደክመን በልምድ ታስረን ለምንሰቃይ ሰዎች ተስፋ የምናገኝበት ነው። የሚያነሳኝ ሰው የለኝም ብለን ተስፋ መቁረጥ በምንቆርጥበት ሕይወት ውስጥ ጌታ ተነስ ሲለን ዛሬም በደጃችን ይቆማልና፣ ወይንም ተነሱ ሊለን ጌታ በደጃችን ይቆማልና። ስላዳመጣችሁኝ ስለተከታተላችሁኝ ከልብ አመሰግናለሁ። መልካም ጾም ይሁንላችሁ። ሳምንት በሌላ ቪዲዮ እንገናኛለን። መልካም ሳምንት ይሁንላችሁ።